ወጣቶች ደክመዋል፣ ለሽበት አይደርሱም። ቀብር ይፋጠናል፣ ለቅሶ አይደረስም። መርዶ አይተረክክም፣ ሞትም አይፈራ። ይህን የቴዲ አፍሮ ግጥም ሙሉን አስደምጣችኋለሁ፣ ግን ለምን እንዳመጣሁት እስከ መጨረሻ ስትከታተሉኝ ትረዱኛላችሁ። መቼም ስለዚህ ልጅ ዛሬ ላይ ሰምታችኋል ብዬ አስባለሁ። ሶሻል ሚዲያው ሁሉ ስለሷ እያወራ ነው። በኦሮምኛ ቋንቋ የተለያዩ ቪዲዮዎችን በመስራት የምትታወቅ ብዙ ተከታዮች አሏት። በቲክቶክ ከ800 ሺህ በላይ፣ በፌስቡክ ደግሞ ከ290 ሺህ በላይ ተከታይ ያላት እህታችን ናት። ግን ታዲያ ዛሬ ላይ በፌስቡክ ገጿ ላይ ቻው ይቺ ምድር ብላ በኦሮምኛ ጽፋ ነበረ። እንዲሁም ደግሞ በቪዲዮም ጭምር እዚህ ምድር ላይ ያላት ቆይታ እንዳበቃለትና ካሁን በኋላ መኖር እንደማትፈልግ የሚያሳይ ቪዲዮ ቀርጻ ያለችውን በተግባር አድርገው ራሷን እንዳጠፋች ነው የተመለከትነው። ታዲያ ይሄንን ቴክስቷን እና ቪዲዮዋን በሶሻል ሚዲያ ካጋራች በኋላ በጣም ብዙ አድናቂዎች ስለነበሯት ደንግጠው ወደ እሷ ቤት እዚህ ቪዲዮ ላይ እንደመለከቱት ለማዳንም ምን ሆና ነው የሚለውን ነገር ለማጣራትም ብዙዎች ቤቷ ሄደው ነበር። ነገር ግን ቤቷ ሲደርሱ ሞታ ነው ያገኟትና በጣም የሚያሳዝን ነገር ነው። አሁን እኔ እንደሌሎቹ ይቺ ልጅ በጣም ወጣት ናት፣ ለምን በዚህ እድሜዋ ተስፋ ቆረጠች አልልም። ምክንያቱም አሁን ላይ ያለንበት ዘመን ላይ ማለት ነው ብዙዎቻችን ስንታይ ደስተኛ እንመስላለን። በጥርሳችን ብዙ ነገራችንን ሸፍነን ያለን እንጂ አብዛኛው ሰው እንደሚታየው አይነት ደስተኛ ህይወትን እየኖረ አይደለም። ለዛም ማሳያ ደግሞ ይህቺ ልጅ አንዷ ናት። ምክንያቱም ትላንት ከትላንት ወዲያ ላይ እዚህ ጋር እንደምታዩት በፈገግታ ደስተኛ መስላ መዝሙር ምናምን እየዘመረች ቪዲዮዎች ስትለቅ ነበር እና ይሄንን ቪዲዮዋን ለተመለከተ ሰው ዛሬ ላይ እንዲህ አይነት ነገር ታደርጋለች ብሎ ማንም አያስብም። ቀደምም ብሎ እንግዲህ የምትሰራቸው ቪዲዮዎች የካፕል ኮንቴንቶች አሉ። ከባለቤቷ ጋር የተለያዩ ቪዲዮዎችን የምታጋራ ሴት ናትና እንዲህ አይነት ነገር ትወስናለች በራሷ ላይ ብሎ ማንም አይገምትም። እና ለዛ ነው የሳቀ ደስተኛ የመሰለ ሁሉ ደስተኛ ነው ማለት አይቻልም ያልኳችሁና ይህች ልጅ ይህንን ውሳኔ እንድትወስን ያደረጋት ከባድ የሆነ የራሷ ሪዝን ይኖራል። ዛሬ ላይ ሰዎች የተለያዩ መላምንት ይሰጣሉ። አንዳንዶች ኮሜንት ላይ በሚሰጣት ሀሳብ ምናምን ተነሳስታ ነው እና ኔጌቲቭ ኮሜንቶች የምሰጡ ሰዎች እንዲያታድርጉ ምናምን እቺ ልጅ እንዲህ ልናደርጋት ቻለን የሚሉ ሰዎች አሉ። እኔ እንደተመለከትኩትና ብዙ ቪዲዮዎች ሲሰሩም እንዳየሁት ከሆነ ብዙ ሰዎች እንደሚወዷትና ብዙ ተከታይ ያላት ልጅ ስለነበረች ያ ሁሉ ተከታይ ያለው ሰው ለጥቂት ኮሜንት ወይም ለጥቂት ኔጌቲቭ ሀሳብ ይሄንን ነገር ወሰነች ብዬ አላስብም። ነገር ግን ከኮሜንት ባሻገር በላይፍ ውስጥ ግን ብዙ አይነት ስትራግሎች ሊያጋጥሟት እንደሚችሉ በራሷም ቪዲዮ ላይ በኦሮምኛ የተናገረችውን ነገር ተርጉሞ የተናገሩ ሰዎችን ሰምቻለሁ እና እንዲህ አይነት ስትራግሎች ደግሞ ያሉ በጣም ብዙ ወጣቶች አሉ ተስፋ እየቆረጡ ያሉና እነዛ ተስፋ የሚቆርጡ ወጣቶች ደግሞ ያለ ምክንያት ተስፋ አይቆርጡም ብዬ ስለማስብ ነው። እንግዲህ እኔ እንደሌሎቹ እንዴት ወጣት ሆና ተስፋ ትቆርጣለች ብዬ ልፈርድ አልችልም። ምክንያቱም ምክርና ቡጢ ለሰጪው ቀላለው ለተቀባዩ ነው ከባድ ይባላልና ከሁሉ በላይ ፈጣሪ ልቦናችንን እንዲያጠነክርልንና ችግሮቻችንን የምናልፍበትን ጥንካሬ ይስጠን እንጂ የምለው ሰዎች ቀለል አድርገው እንደሚያወሩት ከሌ ወጣት አይደል እንዴት በዚህ እድሜው ተስፋ ይቆርጣል ምናምን እንደሚባለው ነገር ሁሉም ነገር ቀላል አይደለም። ምክንያቱም ማንም ሰው ቢሆን በቀላሉ ራሱን ለማጥፋት ሌቭል ላይ አይደርስም። በቃ ከአቅሙ በላይ የሆነ ማንኛውም መንገድ ሰው ያልተረዳው አይነት ችግር ውስጥ ካልሆነ በስተቀር ማንም ጨክኖ ራሱ ላይ እርምጃ አይወስድም። እዛ ሌቭል ላይ ግን ከደረሰ ያ ሰው ማንም ያልተረዳው ከባድ አይነት ስሜት ውስጥ እንደነበረ እኔ በግሌ እረዳለሁ እና ሰዎች ቀለል አድርገው እንደሚያወሩት እኔ ቀለል አድርጌ ላወራው አልችልም። ለማንኛውም የእህታችንን ነፍስ ፈጣሪ በገነት ያኑረው እያልኩኝ አሁን ስላለንበት ጊዜና ዘመን ግን በጣም ብሪፍ በሆነ መንገድና የምናያቸው ነገሮች ሁሉ ወዴት እያመሩ እንዳለ እንደ ትንቢትም አይነት ነገር አድርጌ ነው የምቆጥረው ይሄንን ግጥም። እኔ እንደ ዝም ብሎ አይነትም ግጥም አላየውም ይሄንን ግጥም። ምክንያቱም ወጣቶች ደክመዋል፣ ለሽበት አይደርሱም ያለበት አንዱ ስንኝ ደግሞ ይህችን እህታችንንና እንደሱ ያሉ ብዙ ወጣቶችን በተመሳሳይ አይነት መንገድ ያጣንባቸውን ነገሮች ስመለከት የግጥሙ ሀሳብ የእህታችንን መልፈትና አሁን ያለንበትን ነገር ቁልጭ አድርጎ ስለሚያሳይ ነው በመግቢያ ላይ አስቀድሜ የቴዲ አፍሮን ግጥም ያስደመጥኳችሁ። ለማንኛውም ይህንን ግጥም ስትሰሙት ብዙ ነገር ትረዳላችሁ ብዬ አስባለሁ። እኔ በጣም ብዙ ነገር ተረድቼበታለሁ ከግጥሙ። እስኪ አብረን እንስማው። ወፎችም ጠፍተዋል እንደ ድሮ አይመጡም፣
ሽማግሎች ዛፍ ስር ሸንጎ አይቀመጡም። ያልጠኑ ጥጃዎች እየፈነጠዙ መስክ ላይ አይሮጡም። ልጆች ሲቆጧቸው ቶሎ አይደነግጡም። ሕፃናት አውቀዋል እንደ ልጅ አይፈሩም። በሳት ዙሪያ ከበው ተረት አያወሩም። ከዕለታት አንድ ቀን አይባልም ቀረ ያልኖረውን ዕድሜ ልጅም እየኖረ። ወንዞችም ደርቀዋል እያሉ አይፈሱም። ወጣቶች ደክመዋል ለሽበት አይደርሱም። ክረምትና በጋም ተናፍቀው አይመጡም። ቀኖቹ ሮጠዋል ምንም ጊዜ አይሰጡም። እየገሰገሰ እንዲህ እየጋለበ ጊዜ በቀን ፈረስ ዘመን ቢያስስም በዓመት ባል ቀን እንኳን ዓመት ባል አይደርስም። አሁን እንደ ድሮ አሁን ያለ አይመስልም። ቀብር ይፋጠናል ለቅሶ አይደረስም። መርዶ አይተረክክም ሞትም አይፈራ። በሰርግ ቤት እንኳን አይሞቅም ጭፈራ። ላደራ የሚበቃ ሰው አንሷል ባገሩ። ጎረቤት አይመጣም ጠንክሯል አጥሩ። እናቶች በፍቅር ቡና አይጠጣጡም። ምን አገባኝ ያሉ የሰው ልጅ አይቀጡም። ሁሉም ነገር ቢኖር በቃ ምንም የለም። ጥም አይቆርጥም ውሃ አይማርክም ቀለም። ገበታ ላይ ያለም እህል ቆርሶ ይዞ መተክስ አያጣም። ይሰከራል ቶሎ በወግ አይጠጣም። በቃ ደስታ የለም በቃ ምንም የለም። ምኞትም ተመኘ የድሮውን ነገር ጠቅሎ ሄደና አገር ከራሱ አገር። አብሮ መብላት ቀርቶ ፍቅር የጠፋለት ደስታም ይጨክናል ተስፋም ይጨፍናል። የፊቱ አይታይም ባሁን ይደፈናል። መልኩ አይናገርም ተፈጥሮም ዝም ይላል። ሙሉ ሕይወት የለም ሁሉም ባዶ ይላል። አሁን የኛም ነገር ይህንን ይመስላል። ግን ተስፋ አለ ሁሉም ነገር ጥሩ ይሆናል።